አባቱ የምናባረውን አባረን በአዲስ አመለካከትና በአዲስ አዘገጃጀት መተናል። ያቺ መንቃራ ምን ቅርቅር ስትል ምን ባደርጋት በካልቾ በያባረርኳት በካልቾ። አው ያው ጸባይ ሲኖራትና ቢዝነሱ ሲገባት ትመጣለች። ሌላ ደግሞ ራሳችን ሐሳብ ማዘጋጀት ጀምረናል። ከዚህ በኋላ ማንኛውም አርቲስት ወደ ሳሎናችን የሚመጣ ማንኛውም አርቲስት ቅመም ጨምሮ ከመተወን ውጪ ምንም ጣጣ የለውም። እመኑኝ እመኑኝ። ይሄ መዝናኛ ስርዓት አስይዘዋለሁ። አው አረ ሙዚቃ ሞቅ ሞቅ አድርጉት። ሙዚቃ ታዲቄ መዝናኛ እሷ እነሱ እኛንኛ ታዲቄ መዝናኛ ታዲቄ መዝናኛ እሷ እነሱ እኛንኛ ታዲቄ መዝናኛ ታዲቄ መዝናኛ ለትኩሳት ላንቀጥቅጥ መጋኛ ጉልቅ የሚያደርገው ጣዲቄ መዝናኛ ለግፊት ለስኳር ለኮሌስትሮል ጭምር ያስታግሳል ብሏል ዶክተሩ ሲናገር። መልስ አለ አለን 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 ከበናል ምን የቀረናል ሁሉንም ይዘናል። አለን 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 ከበናል በቁም ነገር መስለ ልዩነት ፈጥረናል። የሳቅ ጨዋታ አለቃ ፊት መሪ ይሄ ነው ፎቶክሳ ጅማሬ ነው ሳሪ ሁሌ መሳቅ ብቻ ለምድራዩ ይኸው ፍትሃዩ ዳኛ አብርሃም ይሄ ነው። ከራስ ጋር በሳሎን ይመጣል ብዙ ሰው ታዲቄ መዝናኛ በክብር ሚጠራው አድዋ ሲዘከር አጫዋች ነበረች ታዲቄ ስራ ሰው ይኸው እዚህ አለች። ሙዚቃ ላሌሊራ ላሌሊራ ታዲቄ መዝናኛ እሷ እነሱ እኛንኛ ታዲቄ መዝናኛ ታዲቄ መዝናኛ እሷ እነሱ እኛንኛ ታዲቄ መዝናኛ ታዲቄ መዝናኛ ላሌሊራ ላሌሊራ ምርጥና ድንቅ የሙያ ችሎታ የሚያውበት አይደለም ወንድ ላጤው ብዙ ባለ ትዳሮች የሚጎርፉበት የወጥ አገልግሎት ነው። ሽሮ፣ በርበሬ፣ ሽንኩርት አረ ምን አለፋችሁ ያላችሁን ይዛችሁ ነው። ይቅርታ ያሌላችሁም ነው። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ እንደ አቅሚቲ ጣዲቄ በጎደለው ሞልታ የምታቀርብላችሁ የወጥ አገልግሎት ነው። ጨርሻለሁ። ቤቶች ጣዲቄ የት ሄዳ ነው ሴትዮ? አንቺ ጣዲቄ! ኧረ ውጪ እባክሽ። እንደው አትመጣም ብለሽ ነው አይደል? ይሄ ጓዳሽ እኮ አንበሳ ግቢ ነው። የት ሄደች?
አሁን ለፈስኩት አንቺ አትይም እንዴ? አንቺ ደግሞ እንደው በየጊዜው እየመጣሽ ወሬ ታወራለሽ። እሺ ምን ልታዘዝ? እንደው አንቺ ደግሞ ሁልጊዜ እንግዳ ማክበሩ ረሳሁት ነው እንዴ? ተናገርኩ እኮ ቤቴ ስሆን ነው እንደዛም ሆኖ አልኩኝ እንዴ። አሁን ያለሁት ግን ስራ ቦታዬ ላይ ነው እንዴ። ይኸው አታያቸውም እንዴ ዝርዝሮቹ? እነሱንማ እናውቃቸዋለን። አሳቀቁን እንጂ። ቆይ አሽሙር እስቲ ግልጽ አድርጊልኝ። መነጋገር አይደለም ቁርጥ ያለ ውሳኔ ላይ መድረስ አለብን። እንዴ አልገባኝም። ቆይ ሀሜት ነው ልበል? ቆይ የስራ ልብሴን አድርጌ ልምጣ። እንኳን የስራ ልብስሽን አይደለም ምንም ሆነሽ ብትመጪ እኔ ስሜን ምን አገባኝ? እሺ ጉዳይሽ ምን ነበር? ጉዳይሽ እኛ ስንት ድካምና ወጪ አውጥተንበት አልጣፍጥ ያለው ወጣችን አንቺ ምን ብታደርጊበት ነው ወንድ ላጤውን እንዲህ ያሳበድሽው? ማወቅ ፈልገሽ ነው? እና ይሄን የሙያ ሚስጥር በነፃ አስተምሩኝ አትይመቼ። ባክሽ አትቀልጂ። ስሙ ይሄ እኮ የሥራ ቦታ ነው። ትልቁን የሙያ ሚስጥራችንን እንዲህ በቀላሉ የምነግርሽ ይመስልሻል? ደግሞ ብነግርሽም አይገባሽም እኮ። ቆይ ደግሞ እኮ ተአምር ደስታው እንጂ ሚስጥሩ እንዴት ይነገራል? ያው ደስታው ነው ትርፍሽ። አድንቆ መሄድ ብቻ። ትምህርቱን ግን መቀጠል ይቻላል። በተረፈ ሌላ ጉዳይ ከሌለሽ ላሰናብትሽ ነው። ኧረ ቆይ በባዶ ሆዴማ አልሄድም። ጥሩ ምን ልስራልሽ? ይዘሽ የመጣሽው ነገር አለ ወይስ ሁሉም ከኔ ነው? ይኸው ባዶ እጄን ነኝ። ሁሉም ካንቺ ነው። እሺ ግብአቶች ስላነሱ ክሽን ያለ 3ኛ ደረጃ ሽሮ ልስራልሽ። ክፍያውም አነስተኛ። ምን ያህል ነው? እስቲ ተናገሪ። የተሟላ ነው ወይስ እንደነገሩ? ማለቴ ሽንኩርት ይኖረው ወይንስ አይኖር? ሽንኩርት የሌለው ሽሮ እየሰራሽ እንዲህ ግርግር የምትፈጥሪ? አቤቱ ጌታዬ፣ እንደው ለዚህ ህዝብ አምኖ የሚቀበልበትን እምነት ብታበዛለት። ይኸውልሽ ስሙ፣ 3ኛ ደረጃ ሆኖ ለሚሰራ ሽሮ 3ኛ ደረጃ ምላስ ግድ ይላል። አሁን እንደው ከአንድ ሽሮ ውስጥ ሽንኩርት ጎደልና የሚቀንሰው ጣዕም አለ እንዴ? ይኸው በ3ኛ ደረጃ የሚሰራው ወጥ ላይ 3ኛ ደረጃ ምላስ ግድ ይላል። ደግሞ ማንም ቢሆን እንደ እምነቱ መጠን ነው ድህነቱን የሚያገኘው። ካልኩሌሽን ስሪ እንጂ ምንድነው የምትዘባርቂው? ታውቆሻል ግን ምን እያደረገችበት ነው ወንደላጤውን እንደዚህ ያሳበደችው ብለሽ ነው ከቤትሽ የመጣሽ? እኮ ሚስጥሩን ንገሪና እኛም ቀን ይውጣልን እንጂ። አሁን ማን ይሙት ሽንኩርት የሌለው ሽሮ እየበላ ነው የሰፈሩ ወንደላጤ እንደሚያቃልጣው እንዴ? ስሙ ወንደላጤ ብቻ እኮ አይደለም ባለትዳሩም እኮ በድብቅ እየመጣ ሰርቶ ሸፈንፈን አድርጎ ይዞሽው ይላል እኮ። እና ይሄ ነገር የጤና ነው እያላችሁ ነው? ማነው ያካይስ ግርማ የሚሉት? ቄቤ የጠጣች ምስር ባጎርሶ አይደል እንዴ? ከጻድቄ ሙያ አይበልጥም ብሎ ሙያን ያራከሰው እና ማን ነው እኛ ጋር ቂቤ የለም ያለው? 1ኛ ደረጃ ሽሮ እኮ ቂቤ ያለው። እባካችሁ የሀገሬ ባለሙያዎች በመጀመሪያ ህብረተሰቡን በደንብ ተመልከቱትና የሚያስፈልገውን ነገር ስጡት። አሁን እኮ ችግር የሆነው እንደ ሰውየው ሐሳብ ሳይሆን እንደ ሙያተኛው ሐሳብ መኖራችን ነው። ሽንኩርት የሌለው ሽሮ የበላ ቂቤ ያለው ሽሮ የበላ ቢጠየቁ እኩል መብላታቸውን መናገራቸው አይቀርም። ያው ክፍያውንና ጥፍጥናውን ማስታረቅ አለብን። የሰማዩም ለሁሉም እርካታውን አይነፍገው። አሬ ሰማዩን ተይ። በእንደዚህ አይነት ተንኮል የፈጣሪን ስም መጥራት ምን አይነት ድፍረት ነው? የምን ተንኮል ነው የምታወሪያች? እና ተአምሩን ልበልሽ ምላስ ላይ እኮ የሚሰራ ተንኮል እንዳለ እናውቃለን። እና ያለ ምክንያት ነው ይሄ ወንደላጤና ባለትዳር እንደዚህ የሚሆንልሽ እኮ። ነገር አለው። ሳምንት ባልሞላ ጊዜ ውስጥ ላስተምርሽ አልኩሽ እኮ። ተንኮልና መተቱን ነው የምታስተምሪ? ይኸውልሽ ስመኝ፣ እኔ ጣዲቄ እንዲህ በቀላሉ የምሰበር ሴት እንዳልመስልሽ። ደግሞ ንግግርሽ እንዳለ የሰነፍ ሴት ነው። ማነው ሰነፋች? እኔ ስመኔ ሰነፍ እንጂ በተኛ አንዴ ነጅና አታውቂኝማ አታውቂኝም ማለት ነው። እንጂ ጭራሽ ቤቴ ድረስ መጣች። እዚህ ሙሳው ያስተምሪ ምናምን ብላ ደግሞ እንጂ ነው የሚሻለው። ጊዜን እንዲላቃጥለው
ድሮም እኮ ሰው ሲሰራ የምትሉትን አታጡም። አይኛ እንደው ምን ይሻለናል? ወይኔ ጻድቅ ይሄን ያበሻ ወሬ እንደዚህ ድባቅ ስምታው። እንዴት ምን ለማለት ፈልገህ? ሴትዮዋ ትክክል ናት እያልከኝ ነው? ሴትዮዋን ትተህ ጻድቄ ወሬውን እንዴት እንዳከሸፈችው አላየህም? አልገባኝም። ምን ለማለት ፈልገህ ነው? ይኸውልህ ሰማኛል። ጻድቄ አናደዳት የሴትዮዋ ጉዳይ አይደለም፣ ያቃጠለችው ጊዜዋን ነው ወዳጄ። ሰው የሚለውን እየሰማ ችክ ብትል የምታመጣው ምንም ነገር የለም። እሺ በቃ ይሄን አሉ ያን አሉ እያለን የምናጠፋው ጊዜ እኮ ነው ያስቸገረው። እውነት ለመናገር አሁን ጥሩ ላይ ነህ አብርሽዬ፣ ጥሩ ላይ ነህ። በቃ አንተ ጻድቄ ስትሞገስ እንደመስማት የሚያስደስት ነገር የለም አይደል እንዴ? የሥራ ሰው ክፉ አይንካው። ምን ትላለች? ምንም አትልም። ትጂዬስ ምን ትላለች? አሁን በልበል ቀጣይ ግባ። ሎክ ስላታ ታዲያ ሎክ ስላት